ለአሰቡ ዘመቻ ልዩ ተልዕኮ የሚፈጽሙ የአየር ወለድ ተዋጊ ኮማንዶዎች ተመረቁ። ለማናቸውም ምድራዊ ፈተና የማትበገሩ ለመሆን ተዘጋጁ ሲሉ ጀነራሉ ለተዋጊ ኮማንዶዎቹ ትዕዛዝ ሰጥተዋል። እነዚህ ልዩ ተልዕኮ የሚፈጽሙ ተዋጊ አየር ወለዶች ለአሰቡ ዘመቻ በሚል የሰለጠኑ እንደሆነ ተነግሯል። በዝርዝር እናስደምጣቸዋለን። የህወሓት ኃይል በዚህ ሳምንት ውስጥ በወልቃይት ውጊያ ለመክፈት እቅድ ማውጣቱ ተሰማ። ጀነራል ምግበይ ለታጣቂዎቹ ትዕዛዝ መስጠታቸው ተሰምቷል። በሌላ በኩል ሻዕቢያ የሚፈጽመውን ትንኮሳ በተለያየ አቅጣጫ ተቀብሎታል። ዝርዝሩን ይዘናል። የሳውዲ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ ጋር መከሩ። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ደግሞ በቀጣይ ሳምንት አዲስ አበባ ይገባሉ። እነዚህ ሁለት ጉብኝቶች እየተደረጉ ያሉት ሮይተርስ ኢትዮጵያ በሱዳኑ ጦርነት እጇን ከታለች የሚል ሐሰተኛ ዘገባን ካሰራጨ በኋላ ነው። ሐሰን ሼክ መሐመድ እስራኤልን አስጠነቀቁ። የእስራኤል የቅርብ ጊዜ እርምጃ ኤርትራን ጭምር የሚነካ ነው ሲሉም ለአስመራው መንግስት ጭምር ጥብቅና ለመቆም ሲሞክሩ ታይቷል። የፕሬዝደንታዊ ቢሮአቸውን ጭምር በኢትዮጵያ ወታደሮች የሚጠበቅላቸው ሐሰን ሼክ ከቅርብ ሳምንታት ወዲህ ጸረ ኢትዮጵያ አቋም እያራመዱ ነው። እንመለከተዋለን። ትራምፕ ኢራንን ሊደበድቡ ነው። ፕሬዝደንት ትራምፕ ኢራንን በጣም ከባድ እርምጃ ይጠብቃታል ሲሉ ዝተዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። በመጨረሻም ፍጥጫ ውስጥ የከረሙት ኃያላኑ ወደ ቃታ መማዘዝ ሊገቡ ይችላሉ ተብሏል። ታዳምጡታላቸው። ለሰዓታት ታስረው የነበሩት ፖለቲከኛ ከስር መፈታታቸው ተሰማ። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ለአሰቡ ዘመቻ ልዩ ተልዕኮ የሚፈጽሙ የአየር ወለድ ተዋጊ ኮማንዶዎች ተመረቁ። ለማናቸውም ምድራዊ ፈተና የማትበገሩ ለመሆን ተዘጋጁ ሲሉ ጀነራሉ ለተዋጊ ኮማንዶዎቹ ትዕዛዝ ሰጥተዋል። እነዚህ ልዩ ተልዕኮ የሚፈጽሙ ተዋጊ አየር ወለዶች ለአሰቡ ዘመቻ በሚል እየሰለጠኑ እንደሆነ ተነግሯል። በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልዕኮ የተዘጋጁ ተዋጊ አየር ወለዶች በትናንትናው ዕለት ማስመረቁም ታውቋል። በመረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዡ ሌተናል ጀነራል ሹማ አብደታ ለተመራቂዎቹ የደረት ክንፍ ማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ አመላክቷል። ሌተናል ጀነራል ሹማ ለተመራቂዎች ባደረጉት ንግግር የአየር ወለድ ኃይል የታላላቅ መሪዎችና ጀግኖች መፍለቂያ መሆኑን ገልጸው አስቸጋሪና ውስብስብ ተልዕኮችን በድል በማጠናቀቅ አገርን የሚያኮራ ክፍል መሆኑን ተናግረዋል። አክለውም የአየር ወለድ ኃይልን መቀላቀል ልዩ ጥንካሬንና ጀግንነትን እንደሚጠይቅ ጠቁመው አንድ የአየር ወለድ ተዋጊ ለማናቸውም ምድራዊ ፈተና የማይበገር ቆራጥ ጀግናና ስኬትን ለማጎናጸፍ ማናቸውንም መሰናከል ማለፍ የሚችል መሆን አለበት ብለዋል። ሌተናል ጀነራል ሹማ ተመራቂዎቹ አዲስ ምልምሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅማቸውን ለማሳደግ ተጨማሪ ስልጠና የወሰዱ ነባር የአየር ወለድ አባላት መሆናቸውንም አጽንኦት ሰጥተዋል። ተመራቂዎቹ ተቋሙ ለሚሰጣቸው ማናቸውም ተልዕኮ ዘውትር ዝግጁ እንዲሆኑ ማሳሰባቸውንም መከላከያ ገልጿል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ጀነራል ደጀኔ ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረጉ የፓራሹት ዝላዮች እንዲሁም ልዩ የውጊያ ስልቶችን ያካተተ እንደነበርም ገልጿል። እንደ ሜጀር ጀነራል ደጀኔ ገለጻ ተመራቂዎቹ በማናቸውም የአየር ሁኔታ መልክዓ ምድርም ሆነ የውሃ አካላት ላይ ወደ ጠላት ግዛት በጥልቀት በመግባት ልዩ ተልዕኮችን መፈጸም የሚያስችል ከፍተኛ የብቃት ደረጃ ላይ ደርሰዋል ብለዋል። የሳውዲ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር መከሩ። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ደግሞ በቀጣይ ሳምንት አዲስ አበባ ይገባሉ። እነዚህ ሁለት ጉብኝቶች እየተደረጉ ያሉት ሮይተርስ ኢትዮጵያ ጦርነት እጇን ከታለች የሚል ሐሰተኛ ዘገባ በወጣ ማግስት ነው። የዲፕሎማሲዋ መዲና አዲስ አበባ በዚህ ሳምንት ዓለም አቀፍ የፖለቲካ እምብርት ብቻ ሳትሆን የአፍሪካ ቀንድን የለውጥ አውሎ ንፋስ የምታስተናግድበት ወሳኝ ምዕራፍ ላይ ተገኝታለች
ተብሏል። ቦሌ ዓለም አቀፍ አውሮፕላን ማረፊያ የሀያላን ሀገራት መሪዎችንና መልእክተኞችን እያፈራረቀ ሲያስተናግድ በቤተ መንግስቱ አዳራሾች የሚደረጉት የውይይት አጀንዳዎች ግን ከወትሮ የተለዩ እጅግ በጥብቅ ሚስጥር የተያዙና የቀጠናውን ሰላምና የጦርነት እጣ ፈንታ የሚወስኑ መሆናቸው ግልጽ እየሆነ መጥቷል። የዚህ ድራማ ቁልፍ ተዋናይ የሆኑት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ትናንት አዲስ አበባ መግባታቸውን እንዲሁም የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ለጉብኝት ይመጣሉ ተብሎ መነገሩ የኢትዮጵያን ወሳኝነትም ያሳያል ተብሏል። በሌላ በኩል ሳውዲ አረቢያ የቀይ ባህርን ደህንነት ለኤምሬትስና ለተላላኪዎቿ ብቻ አሳልፋ መስጠት አትፈልግም። የልዑል ፋይሰል አዲስ አበባ መምጣት ይህንን የኢትዮጵያና የኤምሬትስ ወታደራዊ ጥምረት ለመበተን ወይንም ቢያንስ ኢትዮጵያ በሱዳን ጉዳይ ላይ ያላትን አቋም እንድታለዝብ ለማድረግ ያለመ ስልታዊ የአጸፋ እርምጃ ነው ተብሏል። ሳውዲ የኢትዮጵያን ኢኮኖሚ ተደላዳይነት እንደ መሳሪያ በመጠቀም አዲስ አበባን ከኤምሬትስ ጉያ በማውጣት በቀጠናው የተመጣጠነ የኃይል አሰላለፍ ለመፍጠር እየጣረች ትገኛለች። በዚህ ሁሉ ውጥረት ውስጥ የቱርኩ ፕሬዝዳንት ኤርዶሃን የሳውዲው ልዑል ወደ አዲስ አበባ የሚተሙት እሳቱ ከመስፋፋቱ በፊት ለማጥፋት ነው። ቱርክ ለኢትዮጵያ ድሮን የምታቀርብ ለሶማሊያ ደግሞ የባህር ኃይልን ጥበቃ የምታደርግ ናት። ሳውዲ የቀይ ባህር ፕሮጀክቷን ቪዥን 2030 ለመታደግ ትባዝናለች። ኢትዮጵያ በሱዳን ጦርነት ውስጥ እጇን ማስገባቷ የሮይተርስ ዘገባ በግብፃውያን የተቀነባበረ ሲሆን የግብፅን የሳውዲ አረቢያንና የኤርትራን ጥምረት በመፍጠር ኢትዮጵያ ላይ እርምጃ ለመውሰድ ታስቦ የተቀነባበረ ዜና መሆኑ ተነግሯል። የህወሓት ኃይል በዚህ ሳምንት ውስጥ ወልቃይት ላይ ውጊያ ለመክፈት እቅድ ማውጣቱ ተሰማ። ጀነራል ምግበይ በሚመራው ምዕራብ ግንባር የአርሚ 13 አባላት እርምጃ ለመውሰድ መዘጋጀታቸውም ተነግሯል። ወልቃይት ጠገዴን በአዲ ጎሹ በኩል ለማጥቃት ነው ዓላማቸው እንደሆነም ተነግሯል። ከአዲ ጎሹ ትይዩ ከተከዜ ባሻገር በምትገኘው አዲ አሰር ከተማ ውስጥ የሰፈሩት እነዚህ ታጣቂዎች በዚህ ሳምንት ውስጥ ጦርነቱ እንደሚጀመር ተነግሯቸዋልም። ለግዳጅ ዝግጁ ሆነው እንዲጠብቁን የታዘዙት። በሌላ አቅጣጫ ደግሞ ሻዕቢያ የሚፈጽመውን ትንኮሳ ቀጥሎበታል። የሻዕቢያ አገዛዝ ኢትዮጵያ ላይ የሚፈጽመውን ትንኮሳ በሁለት መልኩ ቀጥሎበታል። አገዛዙ የኢትዮጵያ ሉዓላዊ ግዛቶች በመጣስ በተቆጣጠራቸው መሬቶች ላይ በኢትዮጵያ ላይ የተለያዩ ጥቃቶችን እየፈጸመ ነው። ክህደት መለያ የሆነው ህግደፍ የኢትዮጵያን መሬት በኃይል መቆጣጠሩን ቢክድም የአካባቢው ነዋሪዎች ግን ሻዕቢያ ጥቃቶቹን እየፈጸመባቸው መሆኑን በይፋ እየተናገሩ ነው። በሌላ በኩል ቡድኑ በኢትዮጵያ ያሉ አማጺ ኃይላትን በስንቅና ትጥቅ በመደገፍ ኢትዮጵያን የማዳከም ስትራቴጂውን እየፈጸመ እንደሚገኝ ተጨባጭ መረጃዎች ይገኛሉ ብለዋል። ሻዕቢያ ግንቦት 7ን ባዘለበት አንቀልባ የኢትዮጵያ ተቋሚዎችን ይዞ እየተንቀሳቀሰ መሆኑ እየተነገረ ይገኛል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ለሶማሌላንድ የሰጠችውን የነጻነት እውቅና ሉዓላዊነትን የጣሰ በሚል ፈረጁት። ይህንን ውሳኔ ውድቅ ለማድረግ የሚያስችልም 3 አቅጣጫ ያለው ፖለቲካዊና ህጋዊ ስልት ይፋ አድርጓል። ፕሬዝዳንት አልሻርቀ አልአውሳት በሰጡት ቃለ ምልልስ የእስራኤል እርምጃ የሶማሊያን አንድነት የሚጎዳና የአፍሪካ ቀንድን ወደማይፈለግ ቀውስ የሚያመራ ግዴለሽ ድርጊት ነው ሲሉ አስጠንቅቋል። ፕሬዝዳንቱ ይፋ ያደረጓቸው 3 ስልታዊ እርምጃዎች መነጋገሪያ ሆነዋል። የመጀመሪያው ዲፕሎማሲያዊና ህጋዊ እርምጃ ነው። ሶማሊያ በተባበሩት መንግስታት ድርጅት በአፍሪካ ህብረትና በእስላማዊ ትብብር ድርጅት ኦአይሲ በኩል የእስራኤል እውቅናን በህግና በፖለቲካ ውድቅ ለማድረግ እንቅስቃሴ ጀምራለች። ፕሬዝዳንቱ እንደገለጹ ሶማሊያ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ በማድረግም ዲፕሎማሲያዊ ድል ተቀዳጅታለችም። ቀጥሎም የእስላማዊና የአፍሪካን ሀገራት አቋም በማስተባበር ሶማሊያ ከዓለም አቀፍ አጋሮቿ ጋር በመሆን የተቀናጀ ተቃውሞ እያሰባሰበች ነው። ፕሬዝዳንቱ ሳውዲ አረቢያ የሶማሊያ አንድነትን በመደገፍ ቀድማ ላሳየችው ግልጽ አቋም ከፍተኛ ምስጋና አቅርበዋል። በሶስተኛነት የሶማሊያን የውስጥ ፖለቲካ ችግሮችም ያለ ውጭ ጣልቃ ገብነት በአንድ የሶማሊያ መንግስት ማዕቀፍ ስር ለመፍታት የሚያስችል ንግግር ማጠናከር የሚሉት ይገኙባቸዋል። ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ይህን እውቅና የሰጠችው ከፖለቲካ
ምልክት ባለፈ ስልታዊ ጥቅም ፍለጋ እንደሆነ ይከራከራሉ። እስራኤል በአፍሪካ ቀንድና በቀይ ባህር አካባቢ ስልታዊ እግር ማሳረፊያ በመፈለግ በባብል ኤልመንደብ የባህር ሰርጥ ላይ ተጽዕኖ ለማሳደርና የቀይ ባህር ሀገራትን ብሔራዊ ደህንነት ለመፈተን አልማለች ብለዋል። ፕሬዝደንቱ አክለውም የሶማሊያ አንድነት መናጋት በቀይ ባህር የንግድ መስመር ላይ ከፍተኛ ስጋት እንደሚፈጥርም ገልጿል። በሶማሊያ የባህር ዳርቻ ላይ የሚፈጠር ማናቸውም የፖለቲካ ወይም የደህንነት ውጥረት በዓለም አቀፍ ንግድና በኢነርጂ ደህንነት ላይ ቀጥተኛ ተጽዕኖ እንደሚኖረውም አስታውቋል። ይህ ሁኔታ በተለይም ሳውዲ አረቢያን፣ ግብፅን፣ ሱዳንን፣ ኤርትራን፣ የመንንና ዮርዳኖስን እንደሚነካም አስገንዝቧል። የሳውዲ አረቢያ ካቢኔ ሶማሊያን ለመከፋፈል የሚደረገው ማናቸውንም ሙከራ ውድቅ ማድረጉን የፌዴራሉ መንግስት በታላቅ አድንቆት እንደተቀበለው ፕሬዝደንቱ ገልጿል። የሳውዲ አቋም የቀጠናውን መረጋጋት ለመጠበቅና ለሌሎች ሀገራት የሉዓላዊነት አስፈላጊነትን ለማሳወቅ ትልቅ መልእክት እንዳለው ተናግሯል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለቀጣዩ ምርጫ በእጩነት ካዘጋጃቸው ተወዳዳሪዎች መካከል አንዱ የሆኑት አቶ የሸዋስ አሰፋ ከአንድ ቀን እስር በኋላ ተፈቱ። አቶ የሸዋስ ትናንት ከቀኑ 10 ሰዓት ገደማ ተፈተው በስልክ እንዳነጋገሯቸው የኢህአፓ ፕሬዝደንት አቶ አብርሃም ሃይማኖት ለኢትዮጵያ ኢንሳይደር ተናግረዋል። በተለያዩ የተቃዋሚ የፖለቲካ ፓርቲዎች ውስጥ ለረጅም ጊዜ የፖለቲካ ተሳትፎ ያላቸው አቶ የሸዋስ በፖሊስ ቁጥጥር ስር ያሉት ትናንት 8 ሰዓት ገደማ እንደነበር የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ለኢትዮ ኢንሳይደር ገልጿል። አቶ የሸዋስ የተያዙት ከመኖሪያ ቤታቸው ውጪ ባለ ስፍራ መሆኑን ኃላፊው አስረድቷል። ፖሊስ ፖለቲከኛውን በቁጥጥር ስር ከዋለ በኋላ የአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ወደሚገኝበት 3ኛ ፖሊስ ጣቢያ እንደወሰዷቸው ማረጋገጣቸውን ጉዳዩን ሲከታተሉ የቆዩት አቶ ይስሐቅ ተናግረዋል። ኢህአፓ ትናንት ረፋድ ላይ ባወጣው አጭር መግለጫ በቅርቡ ፓርቲውን በተቀላቀሉት በአቶ የሸዋስ ላይ የተወሰደው የእስር እርምጃን ተችቶታል። ትራምፕ ኢራንን ሊደበድቡ ነው። ፕሬዝደንት ትራምፕ ኢራን በጣም ከባድ እርምጃ ይጠበቅባታል ሲሉ ዝተዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። በመጨረሻም ፍጥጫ ውስጥ የከረሙት ኃያላን ወደ ቃታ መማዘዝ ሊገቡ ነው ተብሏል። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝደንት ዶናልድ ትራምፕ ተናግረዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዞር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄን እንደማትቀበል አስታውቃለች። በሀገራቱ መካከል ውጥረቱ እጅጉን አይሏል። ከሰሞኑ ሁለቱ ኃያላን ድርድር እንደሚጀምሩ ሲዘገብ ነበር። ሆኖም እስካሁን ባለው መረጃ ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራንን ከስምምነቱ ላይ ለመድረስ በጣሙን ትፈልጋለች በማለት ዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመላክቷል። ፕሬዝደንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካ የዜና ድረገጽ አክሲዮን እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ነው። የኢራኑ ፕሬዝደንት ማሱድ ፔዜሽኪያኒ በበኩላቸው አገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተችቷል። ፕሬዝደንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለችው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን አገራቸው ኢራን የትኛውንም አይነት ከልክ ያለፈ ጥያቄን አትቀበልም ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ አማካሪ የሆኑት አሊ ሻምሃኒም የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸው በማለት መናገራቸው ተዘግቧል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛ ዙር ድርድር እየተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትር ለምክክር ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዝደንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ የኢራን የኒውክሌር ግንባታን እንድታቆም እንዲሁም ሐማስና ሂዝቦላን የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስ እንዲያደርጉ ይጠይቃሉ ተብሎ ይጠበቃል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ